እግዚአብሔር የተመሰገነው ዛሬ ስለ ኃጢአት ምንነትና ውጤቶችን እናያለን። ኃጢአት ምንድነው? ኃጢአት ከእግዚአብሔር ፍቃድ እና ትእዛዝ የሚቃረን ሐሳብ፣ ቃል ወይም ተግባር ማለት ነው። ኃጢአት እንዲሁም አድርግ የተባለውን ያለ ማድረግ ማለት ነው። መጽሐፍ ቅዱስ ስለ ኃጢአት በቂ ማብራሪያዎችን ይሰጣል። ጌታ የተመሰገነ ይሁን። ስለዚህ ኃጢአት መጽሐፍ ቅዱስ በተለይ አንደኛ ዮሐንስ 3:4 ላይ ኃጢአት አመጽ ነው ይላል። ኃጢአት በእግዚአብሔር ትእዛዝ ላይ ማመጽ፣ የእግዚአብሔርን ሕግ አለመቀበል፣ ከእግዚአብሔር ትእዛዝ መውጣት ማለት ነው። እግዚአብሔር የተመሰገነ ይሁን። ኃጢአት መልካምን ነገር አውቆ ያለ ማድረግ ማለት ነው። ኃጢአት ማለት ያለ ማድረግ ማለት ነው። ያዕቆብ 4:17 ላይ ታገኛላችሁ። ኃጢአት የተጀመረው ፍቃዳቸው ማድረግ በሚችሉ በመላእክቶች ነው። በተለይ ሉሲፈር የተባለው መልአክ በመጀመሪያ ኃጢአት እንዳደረገ የእግዚአብሔር ቃል ይናገራል። በሰው ልጆች መካከል ኃጢአት የተጀመረው በአዳም ዘፍጥረት ምዕራፍ 3 ላይ ነው ኃጢአት የተጀመረው። ምክንያቱም መጀመሪያውኑ እግዚአብሔር ለሰው ልጆች ትእዛዝን አዞ ነበር ይላል። እግዚአብሔር ሰውን በመልኩና በምሳሌው ከፈጠረው በኋላ በኤደን ገነት አኖረው ይላል። በዛም ደግሞ ትእዛዝን ሰጠው ይላል። ትእዛዙ ምንድነው? በገነት ካለው ዛፍ ሁሉ ትበላለህ፣ ነገር ግን መልካምና ክፉ ከሚያስታውቀው ዛፍ እንዳትበላ፣ በእሱ በበላ ግን ሞትን ትሞታለህ ብሎ እግዚአብሔር ትእዛዝን ሕግን ሰጥቶት ነበር። ነገር ግን ምዕራፍ 3 ላይ እባብ መጣና ለሔዋን በእውኑ እግዚአብሔር በገነት ካለው ዛፍ ሁሉ እንዳትበሉ አዟል ወይ አላት። እሷም አለች መለሰች፣ አይ በገነት ካለው ዛፍ መካከል እግዚአብሔር ብሎናል፣ ነገር ግን በገነት መካከል ካለው ዛፍ እንዳትበሉ፣ በእሱ በላችሁ ቀን ሞትን ትሞታላችሁ፣ እንዳትነኩት ደግሞ ብሎናል አለች። ግን እግዚአብሔር እንዳትነኩት አላላቸው። ወስዳ በላች፣ ለባሏም ሰጠችው። ሁለቱም ከእግዚአብሔር ፊት ኮበለሉ፣ ራቆታቸው እንደሆኑ አወቁ፣ ከእግዚአብሔር ጸጋ ተገለሉ፣ የእግዚአብሔር ጸጋ ከሕይወታቸው ራቀ። በዛን ጊዜ የኃጢአት ውጤቶች ታዩ። ስለዚህ የኃጢአት ምሳሌዎች አሉ። ውሸት፣ ስርቆት፣ ዝሙት፣ ጥላቻ፣ ትዕቢት፣ ቅናት፣ ይቅር አለማለት፣ እግዚአብሔርን አለመታዘዝ፣ እነዚህ ሁሉ የኃጢአት ምሳሌዎች ናቸው። ኃጢአት ማለት በእግዚአብሔር እነዚህ ነገሮች ሁሉ ማለት ነው። ከእግዚአብሔር መለየትን ያመጣል። ውጤት አለው ኃጢአት። ሰውን ከእግዚአብሔር ለይቷል ኃጢአት መንፈሳዊ ሞትን ያመጣል። ኃጢአት ንስሐ ካልተገባ የዘላለም ፍርድን ያመጣል። ሮሜ 3:23 ላይ ሁሉ ኃጢአት ሰርተዋል፣ የእግዚአብሔር ክብርም ጎሏቸዋል ይላል። ሁለት አይነት ኃጢአት አለ። የውርስና የድርጊት ኃጢአት አለ። የውርስ ኃጢአት የሚባለው ሰው በእናቱ ማህፀን ሳለ ራሱ ከአዳም የወረሰው ኃጢአት አለበት። የኃጢአተኛ ባህሪ አለበት። ስለዚህ ሕፃናትም ሳይቀሩ በእናታቸው ማህፀን ያሉ ሕፃናቶችም ሳይቀሩ የሰው ዘር በሙሉ ኃጢአተኛ ነው፣ ከአዳም የተነሳ ከውርስ ኃጢአት የተነሳ ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ ያንን ለማስወገድ መጥቷል። የውርስ ኃጢአት ሁላችን ላይ አለ። ዳዊት ሲናገር በአመፃ ተጸንሼ በኃጢአት ተወለድኩኝ ይላል። ሁላችን ከኃጢአት የተለየን አይደለንም። ስለዚህ የውርስ ኃጢአት አለ። ሌላው ሰው እያወቀ ወይ ደግሞ ራሱን ካወቀ በኋላ የሚያደርገው የድርጊት ኃጢአት ነው። የድርጊት ኃጢአት ሕፃናትን ላይ መለከት ይችላል። የድርጊት ኃጢአት አለ። እያንዳንዳችን ኃጢአት ሰርተናል፣ እግዚአብሔርን አሳዝነናል፣ የሞራል ሕጉን አልጠበቅንም፣ በእግዚአብሔር ትእዛዝ ላይ አመፀናል። ስለዚህ በድርጊታችንም ኃጢአተኞች ነን። ሮሜ ምዕራፍ 3:23 ላይ ሁሉ ኃጢአት ሰርተዋል፣ የእግዚአብሔር ክብርም ጎሏቸዋል ይላል። አንደኛ ዮሐንስ ላይም ማንም ሰው ኃጢአት የለብኝም እንዋሻለን፣ ኃጢአት የለብንም ቢል ይዋሻል፣ የእግዚአብሔርም ቃል በውስጡ የለም ይላል። ነገር ግን ከኃጢአታችን የምናዘዝ ኃጢአታችን ሁሉ ይቅር ሊለን ከአመፅም ሁሉ ሊያነጻን የታመነና ጻድቅ ነው ይላል። ክብር ለስሙ ይሁን። ስለዚህ ሌላው ኃጢአት ውጤት አለው። ከእግዚአብሔር ለይቶናል። መንፈሳዊ ሞት አምጥቷል። ዘላለማዊ ሞትን ያመጣል። ከነዚህ ሁሉ ለመዳን ጌታ ኢየሱስ ክርስቶስ ወደዚህ ምድር መጥቷል። የኃጢአት ውጤት አለው። ኃጢአት ዓለም አቀፋዊነት አለው። በሁሉም ሰው ላይ አለ። ከዚህ ኃጢአት ለመዳን መጽሐፍ ቅዱስ ሲናገር በተለይ ዮሐንስ ወንጌል ምዕራፍ 3:16 ላይ በልጁ የሚያምን ሁሉ የዘላለም ሕይወት እንዲኖር እንጂ እንዳይጠፋ እግዚአብሔር አንድያ ልጁን ሲሰጥ ድረስ ዓለሙን ሁሉ እንዲህ ወዷልና ይላል። ዓለሙን በልጁ አምኖ እንዲድን ነው እንጂ በዓለም እንዲፈርድ ወደ ዓለም
አላከውም። በልጁ በሚያምን አይፈረድበትም። በልጁ በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይላል። ስለዚህ ሰው መልካም ማድረግ የሚፈልግ ከሆነ ወደ እግዚአብሔር ይመጣል ይላል። ስለዚህ እግዚአብሔር ወዶን እንደገና እድል ሰጥቶን አንድያ ልጁ ጌታችን ኢየሱስ ክርስቶስን ወደዚህ ምድር ልኮታል። ሰው ሁሉ ይወዳል ጌታ። ሰው በኃጢአቱ እንዲሞት እንዲጠፋ አይፈልግም። ሰው ጌታ ኢየሱስ ክርስቶስ ሰው በሃይማኖተኛ በመሆን አይድንም። ሰው የጽድቅ ስራ ሰርቶ አይድንም። ሰው ጾሞ ጸልዮ ወይ ደግሞ ሃይማኖቱን ጠብቆ አይድንም። መጽሐፍ ቅዱስ ሲናገር ሰው ዳግመኛ መወለድ አለበት ይላል። አንድ ጊዜ በተለይ ዮሐንስ ወንጌል ምዕራፍ 3 ላይ አንድ ኒቆዲሞስ የሚባል የአይሁድ አስተማሪ ምሁር ነበር ይላል እና በማታ ወደ ጌታ ኢየሱስ ክርስቶስ መጥቶ ከእግዚአብሔር ዘንድ እንደመጣህ እናውቃለን አለ። ጌታ ኢየሱስ ክርስቶስ መለሰለት በዛ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በስተቀር ወደ እግዚአብሔር መንግስት ከተሆነም ሊገባ አይችልም ብሎ ነገረው። ስለዚህ ዳግመኛ መወለድ ያስፈልጋቸዋል አለ። ዳግም መወለድ ማለት ሰው ንስሐ ሲገባ ኃጢአተኛ ነኝ አንተን በድያለሁ ብሎ ንስሐ ሲገባ እግዚአብሔርን ይቅርታ ሲጠይቅ እግዚአብሔር ምህረት ያደርግለታል። ክብር ለስሙ ይሁን። በዚያን ጊዜ በመቅጽበት የሚሆን በመንፈስ ቅዱስ የሚሰራ የእግዚአብሔር ታላቅ ስራ ነው። ዳግመኛ መወለድ የሰው ስራ አይደለም፣ የመንፈስ ቅዱስ ስራ ነው። በሰው ህይወት ውስጥ የሚከናወን ሰው ንስሐ ሲገባ ጌታ ኢየሱስ ክርስቶስን እንደ ግል አዳኙ አድርጎ ሲቀበል በውስጡ የሚሆን ነገር ነው። መንፈስ ቅዱስ ከመቅጽበት የሚያደርገው የመንፈስ ቅዱስ ክንውን ነው ዳግመኛ መወለድ። ዳግመኛ የተወለደው ሰው በውስጡ ስለሚሆን ያውቃል። መጽሐፍ ቅዱስ ሲናገር እውነት እውነት እላችኋለሁ በእኔ የሚያምን ከሞት ወደ ሕይወት ተሻገረ እንጂ ዳግመኛ ወደ ፍርድ አይመጣም ይላል። ከፍርድ ይድናል። ጌታ ኢየሱስ ክርስቶስን ሰው ሲቀበል ከፍርድ መዳኑን ያውቃል። የዘላለም ሕይወት እንዳለው ያውቃል። ስለዚህ ሰው ንስሐ ስለሚገባ ንስሐ ስለገባ ብቻ የእግዚአብሔርን መንግስት ይወርሳል፣ ወደ እግዚአብሔር ይመለሳል። ከዛ በኋላ ዓለምን፣ ሰይጣንን፣ የራሱን የስጋውን ሐሳብ ይክዳል። ኃጢአት ላለማድረግ ከእግዚአብሔር ጋራ በእግዚአብሔር ፍቅር ለመኖር ይወስናል። በውሳኔው እንዲጸና እግዚአብሔር እንዲረዳው በየቀኑ ይጸልያል። የእግዚአብሔርን ቃል ያነባል፣ ከቅዱሳን ጋራ ወይም ደግሞ ከቤተ ክርስቲያን ጋራ ህብረት ያደርጋል። የእግዚአብሔርን ቃል ይመገባል፣ መጽሐፍ ቅዱስን ያነባል፣ ይጸልያል። በየቀኑ ከእግዚአብሔር ጋራ ህብረት ያደርጋል። መጸለይ ማለት ከእግዚአብሔር ጋራ ህብረት ማድረግ ማለት ነው። ምክንያቱም ሰው መንፈሱ ሙት ነበረ። ኢየሱስ ክርስቶስን ሲቀበል መንፈሱ ሕያው ይሆናል፣ ከእግዚአብሔር ጋራ ህብረት ማድረግ ይጀምራል። ሙት የነበረው መንፈሱ ሕያው ይሆናል። ምክንያቱም እግዚአብሔር መጽሐፍ ቅዱስ ሲናገር እግዚአብሔር መንፈስ ነው፣ የሚመለከውም በእውነትና በመንፈስ ነው። እግዚአብሔር መንፈስ ነው፣ አይታይም። በዚህ አይናችን ልናይ አንችልም። እግዚአብሔር ግን በመንፈሳዊ አይናችን ልናይ እንችላለን። መንፈሳዊ አይኖቻችን ሲበሩ ወይ ደግሞ መንፈሳዊ ህይወታችን መንፈሳችን ሕያው ሲሆን፣ ሕያው የሚሆነው ዳግመኛ ሲወለድ ነው። በመንፈስ ቅዱስ ኃይል ሲነካ ነው የሰው መንፈስ ሕያው ይሆናል። ከእግዚአብሔር ጋር ህብረት ማድረግ ይጀምራል። ሰላም ያገኛል፣ ደስታ ያገኛል፣ ረፍት ያገኛል። ረፍት አለው ከጌታ ጋር ነው። ኢየሱስ ክርስቶስን የተቀበለ ሰው ረፍት አለው። ጌታ ኢየሱስ ክርስቶስ በተለይ እንደተናገረው እናንተ ደካሞች ሸክማችሁ የከበዳችሁ ሁሉ ወደ እኔ ኑ፣ ከእኔ ተማሩ፣ እኔ የዋህ ነኝ፣ በልቤ ትሑት ነኝ፣ ለነፍሳችሁ ረፍትን ታገኛላችሁ። ቀንበሬ በላያችሁ ተሸከሙ፣ ቀንበሬ ልዝብ ነው፣ ሸክሜ ቀሊል ነውና ይላል። ሰው ወደ ኢየሱስ ክርስቶስ ሲመጣ ከሸክሙ ይገላግላል። ከሞት ሸክም፣ ከኃጢአት ሸክም፣ ከበደለኝነት ሸክም፣ ሰላም ከማጣት ሸክም ይገላግላል። ሸክሙ ይራገፍለታል፣ ረፍት ያገኛል፣ ሰላም ያገኛል፣ የዘላለም ሕይወትን ያገኛል። ትሑት ወደ ሆነው፣ የዋህ ወደ ሆነው፣ ንጹህ ወደ ሆነው፣ ቅዱስ ወደ ሆነው ወደ ኢየሱስ ክርስቶስ ሰው ሲመጣ የዘላለም ሕይወትን ያገኛል። ከኃጢአቱ ይገላግላል። የበደሉ ሸክም ይወገዳል። የሞት ሸክም ከላዩ ላይ ይሄዳል። የዘላለም ሕይወትን ያገኛል። ለዛ ነው ጌታ ወደ እኔ ነው አለ። ወደ እኔ ነው አለ። ወደ ማንም አትሂዱ አለ። በተለያዩ ነገሮችን ተተብትባችሁ ያላችሁ ዛሬ ወደ ጌታ ኢየሱስ ክርስቶስ እንድትመጡ ጋብዛችኋለሁ። ኢየሱስ ክርስቶስ ይወዳችኋል። እንድንጠፋ አይፈልግም። አንድያ ልጁ እስኪሰጥ ድረስ ዓለሙን ሁሉ እንዲወደዋልና ያለ የሰው ልጆች እንዲጠፉ አይፈልግም እግዚአብሔር። ለዛ ነው አምላክ ፈጣሪ ሆነውን ወደዚህ ምድር የላከልን ጌታ ኢየሱስ ክርስቶስ። እሱ በመጀመሪያ የነበረ ነው። ከድንግል ማርያም ሳይወለድም በፊት የነበረ እግዚአብሔር ነው፣ አምላክ ነው፣ ፈጣሪ ነው። ነገር ግን ሰው ሆኖ ወደዚህ መጣ የሰው ልጆችን ለማዳን። ሁላችን ጠፍተን ነበር ይላል መጽሐፍ ቅዱስ። ሁላችን
አንድያ ልጁ የሰጠን እግዚአብሔር ነው። በእርሱ የሚያምን ሁሉ የዘላለም ሕይወት አለው። ወልድ ያለው ሕይወት አለው። ወልድ የሌለው የዘላለም ሕይወት የለውም። ወልድ አለው፣ አብ አለው፣ መንፈስ ቅዱስ አለው። ሰው ወደ ኢየሱስ ክርስቶስ ሲመጣ በመንፈስ ቅዱስ ይሞላል። በኢዮኤል መጽሐፍ እንደተናገረው በመጨረሻው ዘመን በስጋ ለባሽ ሁሉ ላይ ከመንፈሴ አፈሳለሁ። ወንዶችና ሴቶች ልጆቻቸው ትንቢትን ይናገራሉ፣ ጎበዛዝቶቻቸው ራእይን ያያሉ፣ ሽማግሌዎቻቸው ህልምን ያልማሉ። በወንዶችና በሴቶች ባሪያዎች ላይ ከመንፈሴ አፈሳለሁ። ታላቁ የጌታ ቀንም ሳይመጣ በላይ በሰማይ ላይ ምልክቶችንም በታች በምድር አደርጋለሁ ያለው እግዚአብሔር ነው። ስለዚህ በወንዶችና በሴቶች ባሪያዎች ላይ እግዚአብሔር ከመንፈሱ ያፈሳል። መንፈስ ቅዱስ ወደዚህ ምድር መጥቷል። ቤተ ክርስቲያን ከተመሰረተችበት ጊዜ አንስቶ በዚህ ምድር ላይ አለ። የሰው ልጆችን ሊረዳ፣ ከኃጢአት ሊያድን፣ ከሞት ሊያድን፣ ከስቃይ ሊያድን መንፈስ ቅዱስ በዚህ በቤተ ክርስቲያን አሁን ይሰራል። ስለዚህ ሰው ንስሐ መግባት፣ ኃጢአተኝነቱን ማመን፣ ወደ እግዚአብሔር መመለስ፣ ከእግዚአብሔር ፍቃድ ውጪ የሆኑት ነገሮችን መተው እና ወደ ጌታ መመለስ፣ ንስሐ መግባት ያስፈልገዋል። ከሸክሙ ይገላገላል፣ ረፍት ያገኛል፣ የዘላለም ሕይወትን ያገኛል፣ የዘላለም ረፍትን ያገኛል እንጂ ሰው ብዙ ነገር እንዲያደርግ አልተጠየቀም። ንስሐ እንዲገባ በየቦታው ንስሐ እንዲገቡ ያዛል። ሰው ልጆች ሆይ ተመለሱና ወደ እግዚአብሔር ተመለሱና በሕይወት ኑሩ። እግዚአብሔር የታመነ አምላክ ስለሆነ ማለት ነው። መጽሐፍ ቅዱስ ይህንን ያስተምራል። ከዛ በኋላ ከእግዚአብሔር ጋር እንኖራለን በየቀኑ ህብረት እያደረግን። ጌታም ደግሞ ይረዳናል። ክብር ለስሙ ይሁን። ጌታ የተባረከ ይሁን። ሌሎቹን ሌላ ጊዜ እናያለን። እግዚአብሔር ይመስገን።